ለመሆኑ ስኬት ማለት ምን ማለት ነው? ለብዙዎቻችን ስኬት ማለት ብዙ ገንዘብ ማግኘት፣ ቪላ ቤት መስራት ወይም ውድ መኪና መንዳት ሊመስለን ይችላል። ግን አንድ ጥያቄ ልጠይቃችሁ። ሁሉ ነገር ኖሯቸው ግን ደስተኛ ያልሆኑ ሰዎችን አይታችሁ አታውቁም? ካያችሁ ስኬት ከቁሳቁስ በላይ የሆነ ሌላ ሚስጥር አለው ማለት ነው። አንድ ታሪክ ልንገራችሁ። አንድ ወጣት ወደ አንጋፋው ፈላስፋ ሶቅራጠስ ዘንድ ሄዶ የስኬት ሚስጥሩ ምንድን ነው ብሎ ጠየቀው። ሶቅራጠስም ነገ ጠዋት ወንዝ ዳር እንገናኝ አለው። ጠዋት ተገናኙ። ሶቅራጠስ ወጣቱን ይዞት ወደ ወንዝ መሃል ገባ። ውሃው እስከ አንገታቸው ሲደርስ ሶቅራጠስ በድንገት የወጣቱን ራስ ወደ ውሃው ውስጥ ዘፍቆ ያዘው። ወጣቱ ለመተንፈስ ይታገላል፣ ይወራጫል። ሶቅራጠስ ግን አልለቀቀውም። በመጨረሻም ወጣቱ በጣም አየር እንዳጠረውና ለመተንፈስ እንደተቸገረ ሲያረጋግጥ ሶቅራጠስ ለቀቀው። ወጣቱ እንደወጣ የመጀመሪያው ስራው አየርን በጥልቀት መተንፈስ ነበር። ሶቅራጠስም እንዲህ አለው፣ ውሃ ውስጥ በነበርክበት ሰዓት ከምንም ነገር በላይ በጣም ያስፈልገ ምን ነበር አለው። ወጣቱም አየር አለው። ሶቅራጠስም እንግዲህ ስኬትን እንደ ተራብከው አየር አጥብቀህ ስትፈልጋት ያኔ ታገኛታለህ፣ ከዚህ ውጪ ሌላ ሚስጥር የለውም አለው። ዛሬ በዚህ ቪዲዮ ስኬታማ እንድንሆን የሚረዱንን 10 ቁልፍ መንገዶች አሳያችኋለሁ። በተለይም 10ኛው ወሳኝ ነጥብ ስለሆነ እስከ መጨረሻው አብራችሁን ቆዩ። ስኬታማ እንድንሆን ከሚረዱን ቁልፍ መንገዶች አንደኛው ግልጽ ግብ ይኑሮት። መድረሻውን የማያውቅ መርከብ የትኛውም ንፋስ አይረዳውም። ምን ማድረግ እንደሚፈልጉ ከመወሰኑ በፊት ማን መሆን እንደሚፈልጉ ያስቡ። አሁን የት ነው ያሉት? ምን አይነት ስራ እየሰሩ ነው? የትን መድረስ ነው የሚፈልጉት? በዛሬው ማንነቶ እና በራእዩ መካከል ያለው ልዩነት ይለዩ። ይህ ልዩነት እርስዎ ሊያዳብሯቸው የሚገቡ ክህሎቶችን፣ ልምዶችን ወይም መገንባት ያለቦትን ድልድዮች ያሳዩታል። ስኬታማ መሆን ጥሩ ነው መኖር እፈልጋለሁ ከሚል አጠቃላይ ምኞት ወጥተው በዚህን ያህል ዓመት ውስጥ ይህን ያህል ገንዘብ ማግኘት ወይም ይህን ሙያ ማወቅ እፈልጋለሁ የሚል ግልጽ ግብ ሊኖረው ይገባል። ለእርስዎ ትልቅ ትርጉም ያላቸውን 5 ነጥቦች ለምሳሌ ቤተሰብ፣ እድገት የመሳሰሉትን ይዘርዝሩ። ግቦን ያስቀምጡ። ከ3 ወይም ከ5 ዓመት በኋላ ያለውን ጊዜ ያስቡ። በሕይወቶ ውስጥ በጣም ስኬታማ የሆነ አንድ ቀን በዝርዝር ይገምቱ። የራእይ መግለጫ ይጻፉ። የወደፊት ሕይወቴውን በ2 ወይም በ3 አረፍተ ነገሮች አጠቃለው ይጻፉ። ሲጽፉም ልክ አሁን እየሆነ እንዳለ አድርገው በአሁን ጊዜ ይግለጹት። ለምሳሌ እኔ በሺዎች ለሚቆጠሩ ሰዎች ጠቃሚ ስራዎችን የምሰራ ስኬታማ ስራ ፈጣሪ ነኝ፣ ከቤተሰቤም ጋር የተመጣጠነና ጤናማ ህይወት እመራለሁ የሚለውን እና የመሳሰሉትን ይጻፉ። ራእዩ አንድ ግልጽ ከሆነ በኋላ ለሚመጡሎት አዳዲስ አጋጣሚዎች እንደ ማጣሪያ ይጠቀሙበት። ማንኛውም አዲስ ነገር ሲገጥሞ ይህ ነገር ወደ ራእዩ ያቀርበኛል ወይስ ያርቀኛል ብለው ይጠይቁ። ከራእዩ ጋር የማይሄድ ከሆነ አይሆንም ለማለት ድፍረት ይኑሮት። ስኬታማ እንድንሆን ከሚረዱ ቁልፍ መንገዶች ሁለተኛው ተሰጥኦዬ ምንድነው የሚለውን ጥያቄ ይመልሱ። ወደ ኋላ ተመልሰው ያለፈውን ያስታውሱ። በህይወቱ ውስጥ በእውነት ደስተኛና ውጤታማ የሆኑባቸውን 3 አጋጣሚዎች ያስቡ። በዚያን ጊዜ ምን እየሰሩ ነበር? ማንን እየረዱ ነበር? አብዛኛውን ጊዜ የእርሶ ተሰጥኦ በእነዚያ ኩራት በሚሰማው ጊዜያት ውስጥ ተደብቆ ይገኛል። ሰዎች ሁልጊዜ ምን እንዲያደርጉላቸው ነው የሚጠይቁት? ምክር እንዲሰጧቸው፣ አንድ ነገር እንዲያስተካክሉላቸው ወይስ እንዲያነሳሷቸው? የእርሶ ተሰጥኦ የሚገኘው የእርሶ ተፈጥሯዊ ችሎታ ከሌሎች ሰዎች ፍላጎት ጋር በሚገናኝበት ቦታ ላይ ነው። የእርሶ እውነተኛ ውስጣዊ መነሻ የሆነውን ጥልቅ ስሜት እዚያ ቦታ ያገኙታል። እውነተኛ ተሰጥኦ ሁልጊዜ ሌሎችን ከመርዳት ጋር የተያያዘ ነው። ራስዎን እንዲህ ብለው ጠይቁ። በቂ ገንዘብና በቂ ጊዜ ቢኖረኝ ምን መስራት ያስደስተኛል? ስሰራው ሰዓቱ በጣም እንደሄደ የማይታወቀኝ ስራ ምንድነው ብለው ራስዎን ይጠይቁ። መንገዱ ላይ እንቅፋት ሲገጥሞ ተስፋ እንዳይቆርጡ የሚረዳውትና በህይወቱ ደስተኛና ስኬታማ እንዲሆኑ የሚጠቅሙት ዋነኛው ነገር ተሰጥኦን ሲያውቁና እሱን ሲኖሩ ነው። ስለዚህ ተሰጥኦዬ ምንድነው ብለው ፈልገው ያገኙ። በዚህ አጋጣሚ እዚሁ ቻናሌ ላይ ተሰጥኦን ለማግኘት የሚጠቅሙ 10 ወሳኝ መንገዶች የሚል ቪዲዮ አለና እሱን እንድትመለከቱ እጋብዛለሁ። ስኬታማ እንድንሆን ከሚረዱን ቁልፍ መንገዶች 3ኛው ጊዜን በአግባቡ ይጠቀሙ። ሁላችንም የተሰጠን 24 ሰዓት ነው።
ስኬታማ ሰዎች ግን ጊዜያቸውን በዶላር እንደሚመነዘር ንብረት ይቆጥሩታል። በማህበራዊ ሚዲያ ላይ ያለ ዓላማ የሚያጠፉት እያንዳንዱ ደቂቃ ከስኬቱ ላይ የሚሰርቁት ጊዜ ነው። የሃይዘንሃወርን ማትሪክስ የጊዜ አጠቃቀም ዘዴን ይጠቀሙ። ቅድሚያ የሚሰጣቸውን ነገሮች ለዩ። ሁሉም ስራዎች እኩል አይደሉም። ስራዎችን በአራት ይክፈሏቸው። አንደኛ፣ አስቸኳይና አስፈላጊ፣ እነዚህን ወዲያውኑ ያከናውኗቸው። ሁለተኛ፣ አስፈላጊ ግን አስቸኳይ ያልሆነ፣ እነዚህን ጊዜ መድበውላቸው በእቅድ ይስሯቸው። ሶስተኛ፣ አስቸኳይ ግን አስፈላጊ ያልሆነ፣ እነዚህን ለሌላ ሰው መስጠት የሚቻል ከሆነ ይስጡ። አራተኛ፣ አስፈላጊም አስቸኳይም ያልሆነ፣ እነዚህን ይተዋቸው። ለምሳሌ ያለዓላማ ሶሻል ሚዲያ ላይ መቆየትንና የመሳሰሉትን። በየቀኑ ለተወሰኑ ስራዎች የተወሰነ ሰዓት ይመድቡ። ለምሳሌ ከጠዋቱ 4 ሰዓት እስከ 5 ተኩል ጽሁፍ ለመጻፍ ከመደቡ ሰዓቱ ሲያልቅ ወደሚቀጥለው ስራ ይለፉ። ይህም አንድ ስራ ቀኑን ሙሉ እንዳይበላባችሁ ይረዳል። በተጨማሪም የፖሞዶሮ ዘዴን ይጠቀሙ። ለ25 ደቂቃ በትኩረት ይስሩ። ከዚያ ለ5 ደቂቃ ይረፉ። ይህንን 4 ጊዜ ካደረጉ በኋላ ረዘም ያለ ረፍት ከ15 እስከ 30 ደቂቃ ይውሰዱ። ይህም አእምሮ እንዳይዝል ይረዳውታል። ሁልጊዜም ቢሆን በጣም ከባዱን ወይም በጣም አስፈላጊውን ስራ ጠዋት በጊዜ ጀምሩ። ያንን ትልቅ ስራ ከጨረሱ በኋላ ቀሪው ቀንዎ ቀላልና ከጭንቀት ነፃ ይሆንሉታል። እንዲሁም ጥብቅ ድንበር ያብጁ። ትኩረት የሚበታትኑ ነገሮችን አይሆንም ማለት ይለማመዱ። በሚሰሩበት ሰዓት የስልክዎን ማስታወቂያዎች ወይም ኖቲፊኬሽንስ ያጥፉ። ጊዜው ውድ ሀብቶ ነው። በጥንቃቄ ይጠቀሙበት። ስኬታማ እንድንሆን ከሚረዱን ቁልፍ መንገዶች አራተኛው ቀጣይነት ያለው ትምህርት ይማሩ። ትምህርት ስለጨረሱ መማር አቁመዋል ማለት አይደለም። ዓለም በየቀኑ እየተቀየረች ነው። መጽሐፍ አንብቡ፣ ኮርሶች ውሰዱ፣ አዳዲስ ቴክኖሎጂዎችን እንደ ኤአይ ያሉትን ይለማመዱ። የማያድጉ ከሆነ እየጠፉ ነው ማለት ነው። የእድገት አስተሳሰብን ይላመዱ። ችሎታው የተገደበ እንዳልሆነ ይረዱ። ለዚህ ስራ ጎበዝ አይደለሁም ከማለት ይልቅ ለዚህ ስራ ገና አልጎበዝኩም ይበሉ። ይህ የአስተሳሰብ ለውጥ ማንኛውንም ፈተና እንደ መሰናክል ሳይሆን እንደ መማሪያ አጋጣሚ እንዲያዩት ይረዳውታል። ለታሪክ፣ ለቴክኖሎጂ ወይም ለአዲስ ቋንቋ ተፈጥሯዊ ፍላጎት ካለዎት ያንን ይማሩ። በቀን 1 ሰዓት መጽሐፍ በማንበብ የቪዲዮ ትምህርቶችን በመከታተል ወይም አዲስ ክህሎቶችን በመለማመድ ራስዎን ያሳድጉ። የዓለማችን ምርጥ መምህራን በነፃ ወይም በዝቅተኛ ዋጋ የሚገኙበት ዘመን ላይ እንገኛለን። እንደ ዩቲዩብ፣ ኦንላይን ኮርሶች እና ፖድካስቶች ያሉ አማራጮች በመጠቀም የእረፍት ጊዜውን ወደ መማሪያ ክፍልነት ይለውጡት። ስኬታማ እንድንሆን ከሚረዱን ቁልፍ መንገዶች 5ኛው ከስህተት ይማሩ። ስኬት ማለት ከስህተት ነፃ መሆን አይደለም። ስኬት ማለት እየወደቁ ተምሮ መነሳት ነው። እያንዳንዱ ውድቀት ለአሸናፊነታችን ግብዓት የሚሆኑ ትልቅ ትምህርት አለ። ውድቀት የተከሰተ ድርጊት እንጂ የእርስዎ ማንነት አይደለም። አንድ የጀመሩት ስራ ባይሳካ እርስዎ ወዳቂ ነዎት ማለት አይደለም። የሁኔታውን መንስኤ ይመርምሩ። የመጀመሪያው የንዴት ስሜት ሲረጋጋ ራስዎን እንዲህ ብለው ጠይቁ። ለዚህ ውጤት መንስኤ የሆነው ግልጽ ድርጊት ምንድን ነው? በእኔ ቁጥጥር ስር የነበሩትና ያልነበሩት ነገሮች የትኞቹ ናቸው? ነገሮች መበላሸት የጀመሩት ከየትኛው ነጥብ ላይ ነው ይበሉ። ከእያንዳንዱ ውድቀት የሚገኝ አንድ ትልቅ ጥበብ አለ። ያንን ትምህርት በግልጽ ይጻፉት። ለምሳሌ በአግባቡ ባለመነጋገር ምክንያት አንድን ስራ ቢያጡ ትምህርቱ የመረጃ ልውውጥ ጥራትን ማሻሻል ይሆናል። ይህ ህመምን ወደ ስትራቴጂያዊ እውቀት ይለውጠዋል። ደጋግሞ የመሞከር አስተሳሰብ ይኑሮት። እያንዳንዱ ውድቀት መሻሻል የሚፈልግ የእቅዶ አካል ብቻ ነው። የውድቀት ትልቁ አደጋ ወድቆ መቅረት ነው። ከውድቀት ተምረው የሚቀጥለውን ትንሽ እርምጃ ይውሰዱ። ስኬታማ እንድንሆን ከሚረዱን ቁልፍ መንገዶች 6ኛው አብረዋቸው የሚውሉትን ሰዎችና ጊዜ የሚያሳልፉበትን ቦታ ይምረጡ። እርስዎ የ5ቱ የቅርብ ጓደኞች አማካይ ውጤት ኖት። በዙሪያዎት ያሉ ሰዎች ስለ እድገትና ስለ ስራ የሚያወሩ ካልሆነ እርሱም ወደ ኋላ ይቀራሉ። ንስር ለመሆን ከዶሮዎች ጋር አይዋሉ። የጓደኝነትን አቅጣጫ ይገምግሙ። ከአንድ ሰው ጋር ጓደኛ መሆን ቀላል ሊሆን ይችላል። ነገር ግን ግለሰቡ ወዴት እየተጓዘ እንደሆነ ይመልከቱ። እያደገ ነው፣ ግብ አለው የሚለውን ይመርምሩ። እርስዎ ወደሚፈልጉት እድገት
ደረጃ ላይ ለመድረስ የሚጥሩ ጓደኞችን ይምረጡ። አዎንታዊ ሰዎች ሀሳቡ ለምን እንደማይሳካ ከመዘርዘር ይልቅ እንዴት እንዲሳካ ልናደርገው እንችላለን ብለው ይጠይቃሉ። ለእድገት የሚጥሩ እውነተኛ ጓደኞች እርስዎ ሲያሸንፉ እነሱም እንዳሸንፉ ይሰማቸዋል። አንድ ሰው ሁልጊዜ ያገኙትን ስኬት ዝቅ የሚያደርግ ከሆነ ወይም ስኬቶን በፌዝ የሚቀበል ከሆነ ለእድገቶ የሚሆን ሰው ላይሆን ይችላል። እውነቱን ሊነግረው የማይፈሩ ሰዎች ፈልጉ። ህልም ያለው ሰው ዝም ብሎ የሚያበረታታ ብቻ አይደለም፣ በአቅሙ ስለሚያምን ከፍ ያለ ደረጃ እንዲደርሱ ጫና የሚያደርግቦትና የሚጠይቅ ሰው ነው። አንዳንድ ጓደኞችና አካባቢዎች ሳናውቀው ወደ መጥፎ ልማዶች ሊመሩን ይችላሉ። በመጥፎ ልማዶች ላይ ላለመሳተፍ ለምን እንደማይፈልጉ ሁልጊዜ ምክንያት መድረር የለቦትም። ያለ ማብራሪያ አይ ማለት ልመዱ። አሁን ሌላ ትኩረት የሰጠሁት ጉዳይ አለኝ የሚል ቀላል ምላሽ ይስጡ። በተጨማሪም ጥንቃቄ በኢንተርኔት የምታዩዋቸውን ነገሮች ይጨምራልና አሉታዊ ስሜት የሚፈጥሩቦትን ገጾች አንፎሎ ያድርጉ። በማህበራዊ ሚዲያ ገጾ ወደፊት መሆን የሚፈልጉትን ሰው የሚመጥን ይዘቶች ብቻ እንዲኖረውት ያደርጉ። ስኬታማ እንድንሆን ከሚረዱን ቁልፍ መንገዶች 7ኛው ጤናውን ይጠብቁ። የቱንም ያህል ስኬታማ ቢሆኑ ያንን ስኬት የሚያጣጥሙበት ጤነኛ አካልና አእምሮ ከሌሎት ትርጉም የለውም። በቂ እንቅልፍ፣ ስፖርትና አመጋገብ ለስኬቶቹ ነዳጆች ናቸው። ለተፈጥሯዊ ምግቦች ቅድሚያ ይስጡ። ሰውነቶን እንደ ትልቅ ዋጋ እንዳለው ማሽን አድርገው ያስቡ። እንደ አትክልት፣ ፍራፍሬ፣ ጥራጥሬና ፕሮቲኖች ያሉ ተፈጥሯዊ ምግቦችን ይመገቡ። ስኳርን ይቀንሱ። ዘውትር ይንቀሳቀሱ። ፕሮፌሽናል ስፖርተኛ መሆን አያስፈልጎትም። በሳምንት 5 ቀን ለ30 ደቂቃ ያህል መጠነኛ እንቅስቃሴ ያድርጉ። ለምሳሌ ፈጣን እርምጃ፣ ዋና ወይም አካልን ማሳሰብ የመሳሰሉትን ያድርጉ። እንቅስቃሴ የደም ዝውውርን ያሻሽላል፣ አእምሮትን ያነቃቃል። እንቅልፎትን ይጠብቁ። ሰውነቶ ራሱን የሚጠግነውና አእምሮ መረጃዎችን የሚያደራጀው በእንቅልፍ ወቅት ነው። በቀን ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍ ለማግኘት ይሞክሩ። እንቅልፍ ማጣት በሽታ የመከላከል አቅምን ይቀንሳል፣ ውሳኔ የመወሰን ችሎታንም ያዳክማል። በቂ ውሃ ይጠጡ። ውሃ ለእያንዳንዱ የሰውነት ክፍል ስራ አስፈላጊ ነው። በቀን ውስጥ በቂ ውሃ ብዙውን ጊዜ ከ2 እስከ 3 ሊትር ይጠጡ። ብዙ ጊዜ ድካም ወይም ረሃብ ሲሰማን ሰውነታችን ውሃ እየጠየቀ ሊሆን ይችላል። ጭንቀቱንና የአእምሮውን ጤናን ይቆጣጠሩ። የአካል ጤናና የአእምሮ ጤና የተሳሰሩ ናቸው። የጭንቀት ሆርሞኖች ለመቀነስ በጥልቀት መተንፈስና ጸጥታን ወይም ተፈጥሮን ማድነቅ ይለማመዱ። የተረጋጋ አእምሮ ለጠንካራ አካል መሰረት ነውና። ስኬታማ እንድንሆን ከሚረዱን ቁልፍ መንገዶች 8ኛው ራስን መቆጣጠርና ዲሲፕሊን። ስሜቶ ሲነሳሳ ብቻ መስራት ስኬታማ አያደርጉትም። ስኬት ማለት ደስ ባይሉት እንኳን መደረግ ያለበትን ነገር በትክክለኛው ሰዓት የማድረግ ጥበብ ነው። በትንንሽ ልምዶች ይጀምሩ። በአንድ ቀን ውስጥ ሙሉ ህይወቶን ለመለወጥ አይሞክሩ። ሊከሽፍ በማይችል በጣም ትንሽ ተግባር ይጀምሩ። ለምሳሌ ለ1 ሰዓት ስፖርት እሰራለሁ ከማለት ይልቅ በየቀኑ ጠዋት የስፖርት ጫማዬን አደርጋለሁ ብለው ይነሱ። ጫማውን አንዴ ካደረጉ በኋላ ስፖርት የመስራት ፍላጎቶ በራሱ ይመጣል። አካባቢውን ይቆጣጠሩ። ሁልጊዜ የሚፈትኑትን ነገሮች ባሉበት አካባቢ ራስን መግዛት ከባድ ነው። ስልክዎን ማየት ለማቆም ከፈለጉ ስልክዎን ሌላ ክፍል ውስጥ ያስቀምጡት። ራስን መግዛት ማለት ፍጹም መሆን ማለት አይደለም። ይልቁንም ከተሳሳቱ በኋላ ምን ያህል በፍጥነት ወደ መስመሩ እንደሚመለሱ ማወቅ ነው። ስህተት ሲሰሩ በጸጸት ጊዜውን አያጥፉ። ለምን እንደተሳሳቱ ይረዱና ወዲያውኑ እንደገና ይጀምሩ። ከዓላማው ጋር ይተሳሰሩ። ራስን መግዛት ጠንካራ ምክንያት ያስፈልገዋልና። መሆን የሚፈልጉትን ሰው ሁልጊዜ ያስታውሱ። ዓላማው ጠንካራ ሲሆን መንገዱ ከትግል ይልቅ ወደ ግዴታነት ይለወጣል። ስኬታማ እንድንሆን ከሚረዱን ቁልፍ መንገዶች 9ኛው ሌሎችን ይርዱ፣ ያገልግሉ። ትልቁ ስኬት ለብዙ ሰዎች መፍትሄ መሆን መቻል ነው። ብዙ ሰዎች በረዱ ቁጥር ብዙ ገንዘብ እና ክብር ወደ እርሱ ይፈሳል። ምን ላግኝ ከማለት ይልቅ ምን ልስጥ ብለው ያስቡ። ችግር ፈቺ ይሁኑ። ትልቁ የላቀ አገልግሎት ለሌሎች ሰዎች አስቸጋሪ የሆነ ነገር መፍታት ነው። በአካባቢው ወይም በስራ ቦታው ምን የሚጎድል ነገር አለ? ለሰዎች ምን ይከብዳቸዋል? መፍትሄ ይዘው ሲቀርቡ ከፍተኛ ደረጃ ያለውን አገልግሎት እየሰጡ ነው። በማንኛውም ግንኙነት ውስጥ በንግድም
ይሁን በንግግር ሰዎችን ካገኛችሁበት ሁኔታ በተሻለ ሁኔታ ላይ እንዲሆኑና ደስተኛ እንዲሆኑ ለማድረግ ይሞክሩ። አንዳንድ ጊዜ ሊሰጡ የሚችሉት ትልቁ አገልግሎት ሰዎችን በትዕግስት ማዳመጥ ነው። ለሰዎች ሙሉ ትኩረቶን ሲሰጡ ዋጋ እንዳላቸው እንዲሰማቸው ያደርጋሉ። ይህም መተማመንን ከማፋጠኑ በላይ እንዴት በቅንነት መርዳት እንደሚችሉ ለመረዳት ይረዳውታል። ተፈጥሯዊ ስጦታውን ያካፍሉ። ሁላችንም ለሌሎች የሚከብዱ ነገር ግን ለኛ ቀላል የሆኑ ተፈጥሯዊ ስጦታዎች አሉን። ማስተማር፣ መረጃዎችን በማህበራዊ ሚዲያ ማካፈል፣ ነገሮችን ማደራጀት ወይም ሰዎችን ማበረታታት ሊሆን ይችላል። እነዚህ ስጦታዎችን ለሌሎች ሲያውሉ ትልቁን የህይወት ድርሻውን እየተወጡ ነው። ስኬታማ እንድንሆን ከሚረዱን ቁልፍ መንገዶች 10ኛው በየቀኑ ያመስግኑ። ያለውትን ነገር እያመሰግኑ ለተሻለ ነገር ይስሩ። ምስጋና በሮች ይከፍታል። በጥረታችን ላይ የፈጣሪ ረዳትነት ሲታከልበት ስኬታችን በረከት ይኖረዋል። የምስጋና ማስታወሻ ይያዙ። በየቀኑ ጠዋት ወይም ማታ አመስጋኝ የሚሆኑባቸውን 3 ነገሮች ለይተው ይጻፉ። ትልልቅ ነገሮችን ብቻ ሳይሆን ትናንሽ ነገሮችንም፣ ለምሳሌ የጠጡት ሻይ ጣዕም፣ የአንድ ሰው መልካም ንግግር ወይም መተንፈስ መቻሉን ይጥቀሱ። ይህም አእምሮ ሁልጊዜ መልካም ነገርን እንዲፈልግ ያሰለጥነዋል። ከፍርሃት ይልቅ እምነትን ያስቀድሙ። በፈጣሪ መታመን ማለት ነገሮች እርሶ እንዳቀዱት ባሄዱን እንኳን ለህይወቶ የተሻለ ዓላማ እንዳለ ማመን ነው። ፈተና ሲገጥሞ ለምን ይህ በእኔ ላይ ደረሰ ከማለት ይልቅ ይህ ነገር ምን እያስተማረኝ ነው ብለው ይጠይቁ። ምስጋናውን በንግግር ይግለጹ። ምስጋና ለሌሎች ሲካፈል ይበልጥ ያድጋል። ለቤተሰቦ፣ ለጓደኞቹ ወይም ለስራ ባልደረቦቹ ያላቸውን መልካም ጎን ለይተው ይንገሯቸው። ምስጋናን ወደ ውጭ ማውጣት ግንኙነቱን ያጠነክራል፣ ለእርሶም ደስታን ይሰጣል። ምስጋናን እንደ አስተሳሰብ መቀየሪያ ይጠቀሙበት። ቅሬታ ውስጥ ሲገቡ ወይም ጭንቀት ሲሰማው ወዲያውኑ ቆም ይበሉና 3 የምስጋና ምክንያቶችን ይጥቀሱ። አእምሮ በአንድ ጊዜ በጥልቅ መጨነቅንና በጥልቅ ማሰብን ስለማይችል ምስጋናው ጭንቀቱን ያጠፈዋል። በጸሎትና በማሰላሰል እንዲሁም በጸጥታ በመቀመጥ የተሰጠዎትን በረከት ለማሰብ ጊዜ ወስዱ። ጸሎትን ነገሮችን ለመጠየቅ ብቻ ሳይሆን እስካሁን ላገኙት ጥበቃና በረከት ምስጋና ለማቅረብ ይጠቀሙበት። እንግዲህ ስኬት በአንድ ጀንበር የሚመጣ ተአምር ሳይሆን በየቀኑ የምናደርጋቸው ጥቃቅን ምርጫዎች ውጤት ነው። መጀመሪያ ላይ እንደነገርኳችሁ ወጣት፣ ስኬትን እንደ አየር የምትጠሙት ከሆነ በእጃችሁ ይገባል። አሁን አንድ ነገር እንድታደርጉ እፈልጋለሁ። ከነዚህ 10 ነጥቦች ውስጥ በዚህ ሳምንት በበለጠ ትኩረት የምትሰሩበት የትኛው ነው? እዚህ ቁጥር ላይ እሰራለሁ ብላችሁ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ይጠቅመዋል ለምትሉት አንድ ጓደኛችሁ ሼር አድርጉ። መሰል የህይወት ለውጥ ትምህርቶች እንዲደርሳችሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ። አመሰግናለሁ።